ቶክሲክ የሆኑ ሰዎች ምን አይነት ባህሪ አላቸው? አንደኛ ማስመሰል የሁል ጊዜ ስራቸው ነው። አብረው ሲሆኑ እንደሚወዱ እንደሚፈልጉ እንዲሁም አንተ ለነሱ አስፈላጊ እንደሆንክ እንዲሰማ ሊያደርጉ ይችላሉ። ነገር ግን ከአንተ ዞር እንዳሉ ምን ያህል መርዛማ እንደሆኑ አንተ ሳታውቀው መርዛቸውን ይረጩብሃል። ስለአንተ ብዙ መጥፎ ነገር በማውራት ለአንተ የሚመጡ መልካም እድሎችን በመጋፋትና የመሳሰሉትን ከአንተ ፊታቸውን እንዳዞሩ ያደርጋሉ። ነገር ግን ደርሶ ተቆርቋሪ የሚመስሉት እነርሱ ናቸው። ሁለተኛ ያለ ስም በመስጠት የሚመስላቸው የለም። ይህ ማለት በፊታችሁ ሊያቆለባብሷችሁ ወይም ሊያወድሷችሁ ይችላሉ። የእናንተን ውድቀትና የእናንተን ደካማ ነገር ለሌላ ሰዎች ስያሜ በመስጠት ስማችሁን ያጠለሻሉ። አውቀዋለሁ፣ አውቃታለሁ፣ እንደኔ የሚቀርበው የሚቀርባት የለም እያሉ ስለእናንተ የሚያውቁ በመምሰል ስለእናንተ ክፉ ነገሮችን ለሰዎች ሁሉ ያወራሉ። ሶስተኛ ከጎናችሁ ያሉ በጣም ያመሰግኗችኋል። ዞር ሲሉ ግን ብትሰሙት እንኳን እናንተ ማንነቴ ነው ብላችሁ ግራ እስኪገባችሁ ድረስ የሌለ ነገር እየፈጠሩ እናንተን በማናናቅ ለሰዎች ያወራሉ። አራተኛ ምንም ብታደርጉላቸው ውለታ የሚባል ነገር በፍጹም አያውቁም። ከእናንተ መቀበል ብቻ ነው የሚያውቁት። ፍላጎታቸው እንዲደረግላቸው ብቻ እንጂ የውለታን ዋጋ አያውቁም። ለእነሱ ውለታ ማድረግ ግዴታችሁ እንደሆነ አድርገው ያስቡታል እንጂ በምንም አያመሰግኗችሁም። አምስተኛ ሁሌም ማማረር ይወዳሉ። ምንም ቢደረግላቸው አይረኩም። የትኛውም ያላቸው ነገር ለእነሱ በቂ አይደለም። ስለዚህ በህይወታቸው አብዝተው ያማራሉ እና ይህንን ነገር ደግሞ ወደ እናንተ ሊያስተጋቡ ይፈልጋሉ። እንዲህ አይነት መርዛማ ከሆኑ ሰዎች ራሳችሁን አርቁ። አመሰግናለሁ።